ሳምንት በቤተ ክርስቲያን ቋንቋ የመጀመሪያው ሳምንት ዘወረደ ይባላል። ምን ይባላል? ዘወረደ። በሰንበት ዕለት በየቤተ መቅደሱ የተማርነው ትምህርት ነው። ዘወረደ ይባላል። ምን ማለት ነው? የቃሉ ትርጉም የወረደ ማለት ነው። ምን የሆነ የወረደ? ማን ነው የወረደው? ነቢያት ትንቢት የተነበዩለት፣ አበው ምሳሌ የመሰሉለት፣ ትንቢት የተነገረለት፣ ሱባኤ የተቆጠረለት ከሶስቱ አካላት አንዱ አካል፣ ከሶስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከሰማየ ሰማያት ወርዷል። በስጋ ማርያም ተገልጧልና ዘወረደ ተብሎ ይጠራል። አሁን ይሄ ቋንቋ ሰዋዊ ቋንቋ ነው። የወረደ ስንል አምላክ ስፍራ የሚገድበውና የሚወስነው ሆኖ አይደለም። እግዚአብሔር መንፈስ ነው። በዚህ አለ በዚያ ደግሞ የለም አይባልም። ስፍራን የሚወስን እሱ ግን በስፍራ ምን የማይል ነው? የማይወሰን ነው። ለዚህ ማረጋገጫው ራሱ መዝሙረኛው ቅዱስ ዳዊት በመዝሙር 137 ላይ ከመንፈስ ወዴት ይሄዳለሁ? ከመንፈስ ወዴት ይሄዳለሁ? ወደ ላይ ብወጣ አንተ በላይ አለ፣ ወደ ጥልቁ ብወርድ አንተ በጥልቁ አለ። በአራቱም ማዕዘን እንደ ንስር ክንፍ አውጥቼ ብበር በሁሉ ቦታ አንተ አለ። አንተ የሌለህበት ቦታ የለም። ስለዚህ በሁሉ ቦታ ምሉዕ የሆነው ስፍራን የሚወስነው በስፍራ የማይወሰነው በዚህ አለ በዚያ የለም የማይባለው እግዚአብሔር ስጋ ለብሶ ስለተገለጠ ወረደ ተባለ። ምን ሆነ? ስለዚህ ሊቃውንተ ቤተ ክርስቲያን ምን ይላሉ? ዘወረደ ወረደ ማለት በስጋ ተገለጠ ማለት ነው ብለው ተርጉመውታል እንጂ የሚወጣ የሚወርድ። አረገ ደግሞ ሲባል ለሰው ልጆች ሊፈጽም የመጣውን ድህነት ጨረሰ ማለት እንጂ እግዚአብሔር በላይ ኖሮ በታች የማይኖር በታች ኖሮ በላይ የማይኖር ማለት አይደለም። ለስም አጠራሩ ክብር ምስጋና ይግባው። ይህንን ስያሜ ለዚህ ላለፈው ሰንበት የሰጠው ስያሜውን የሰጠው ቅዱስ ያሬድ ነው። ማን ነው? ቅዱስ ያሬድ ነው ዘወረደ ብሎ የሰየመው ወቅቱን ማለት ነው። ቅዱስ ያሬድ ነቢያትን በትንቢት ሐዋርያትን በስብከት መላእክትን በሰማይ በምስጋና በዝማሬ የሾመውን እግዚአብሔርን የብሉይንና የሐዲሱን ቃል አስማምቶ አራቆ አመስግኖበታል። ስለዚህ ነቢያትን በንባብ ይመስላቸዋል። ነቢያትን በንባብ ይመስላቸዋል። ሐዋርያትን ደግሞ በትምህርት በስብከት፣ ሊቃውንትን በትርጓሜ፣ መላእክትን በዝማሬ ይመስላቸዋል። ለዚህ መላእክት በዝማሬ ያመሰገኑትን ሰማያዊውን ምስጋና ወደ ሰማይ ተነጥቆ የመላእክትን ዜማ ተምሮ መጥቶ በመላእክት ዜማ የነቢያትን ትንቢት የሐዋርያትን ስብከት የሊቃውንትን ትርጓሜ አስማምቶ ለዚህ ሳምንት ምስጋና ደርሶ አምላክ የሚመለክበትን የሚመሰገንበትን ጾመ ድጓውን ዝማሬውን አዘጋጅቶ ዘወረደ ብሎ ሰይሞታል። ለምን ዘወረደ አለው? ጾመ የሚለውን አዋጅ ከማወጅ በፊት ኢየሱስ ክርስቶስ ጾመ ብሎ ከመናገር በፊት ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን ማወጅ ያስፈልጋል። ከሰማይ የወረደው አምላክ ነው፣ የተገለጠው አምላክ ነው የጾመው ብሎ ለመናገር ዘወረደ ብሎታል።